የአባትየው ኑዛዜ። 3 ወንድ ልጆች ያሉት አንድ ሰው ነበረ። እርሱም በማርጀቱና የምሞትበት ጊዜ ተቃርቧል ብሎ በማሰቡ ሽማግሌዎችንና የንስሐ አባቱን አስጠርቶ የኑዛዜ ቃል ይሰጣል። ኑዛዜውም አንዱን ልጅ መርቄዋለሁና ርስቴንም ቤቴንም ከብቴንም ያለ ሀብቴን ሁሉ ይውሰድ፣ ማንም አይንካበት። አለቃም አድርጌዋለሁ፣ አንድም ከብት ያለ ፈቃዱ አይነካበት። ሁለተኛው ልጄን ምንዝር ሆኖ ይብላ፣ የወንድሙን ቃልና ትእዛዝ ሰምቶ ይደር። ደግሞ ሶስተኛውን ልጄ ረግሜዋለሁና ከርስቴም እንዳይበላ ከቤቴም እንዳይቀመጥ ከብትም እንዳይካፈል የሚል ነበር። ነገር ግን የመረቀውንም ምንዝር ሆኖ ይብላ ያለውንም የረገመውንም ለይቶ ሳይናገር ቀረ። ሽማግሌዎቹና የንስሐ አባቱ ይህንኑ ሳያጣሩ ኑዛዜውን ብቻ ሰምተው ተነስተው ወደየቤታቸው ሄዱ። አባታቸውም ብዙም ጊዜ ሳይቆይ ወዲያውኑ ሞተ። 3 ልጆቹ በገመድ ታጥቀው ሲያለቅሱ ውለው አባታቸውን ቀብረው ማታ ሕዝቡን ወደየቤቱ አሰናበቱ። አባታቸው ጥሩ ክርስቲያን ነበረና ልጆቹ ከሞተበት ቀን ጀምረው ሳልስቱን፣ ሰባቱን፣ 12ቱን፣ 20ውንና 30ውን አዘክረው 40ውንም በመልካም ደግሰው አወጡ። በማግስቱ ጠዋት 3 ወንድማማቾች ዳሱ ሳይፈርስ ዋንጫው ሳይመለስ የአባታችንን ኑዛዜ ንገሩን ብለው የንስሐ አባቶቻቸውንና የኑዛዜ ተቀባዮቹን ሽማግሌዎች ጠየቋቸው። እነሱም ብዙ ምስክሮች ባሉበት አባታቸው አንደኛቸውን መርቆ ያለውን ሀብት ሁሉ ሰጥቶ አለቃ አድርጎታል። ሁለተኛውን ምንዝር ሆኖ ለወንድሙ ታዞ ቃሉን አክብሮ እንደ አባት አስቦ እንዲያድር፣ ሶስተኛውን ግን ረግሞ ከርስቱም አይብላ ከወንድሞቹም አይቀላቀል ከቤትም አይቀመጥ ብለዋል ብለው ኑዛዜውን ተናገሩ። ልጆቹም የተመረቀውን ምንዝር ሆኖ ይብላ የተባለውንና የተረገመውን በስም ጠርተው አጥርተው እንዲነግሯቸው መልሰው ጠየቋቸው። አናዛዦቹም ይህንን የነገርናችሁን ተናዘዘ እንጂ ማንነታችሁን በግልጽ እየጠቀሰ አልተናገረም። ስለዚህ ወደ አዋቂ ሄዳችሁ ሚስጥሩን እወቁት እንጂ እኛ አላወቅንም አሏቸው። ወንድማማቾቹም ስለተቸገሩ ተነስተው ከአንድ ስመጥር ፈላስፋ ዘንድ ሄዱ። እርሱንም ምንም አርጅቶ ከተቀመጠበት መነሳት አቅቶት ከቤት ውሎ መናገር አውኮት ቢያገኙት፣ ጌታችን ሆይ አባታችን ሲሞት አንደኛችንን መርቄዋለሁና ርስቴንም ከብቴንም በሙሉ ይውሰድ፣ አንደኛችንን ደግሞ ምንዝር ሆኖ ይብላ፣ ለወንድሙ ታዞ ቃሉን ሰምቶ እንደ አባት አድርጎ አክብሮ ይኑር፣ አንደኛችንን ደግሞ ረግሜዋለሁና ከርስቴም አይብላ ከቤቴም አይደር ከብቶቼንም አይንካ ከልጆችም ዘንድ አይድረስ ብሎ ተናዞ ሞተ። ነገር ግን የተመረቀውን ምንዝር የሆነውንና የተረገመውን መለየት አልቻልንም። አናዛዦቹም በግልጽ አልነገሩንም። አንተ ሚስጥርን የምትመረምር አዋቂ መሆንህን ስለሰማን ይህንን ነገር ፈተህ ትነግረን ዘንድ ወደ አንተ መጥተናል አሉት። ፈላስፋውም ዝርዝር ጉዳዩን አደመጠ በኋላ የዚህ ፍቺው በእውነት ለእኔ አልተገለጸልኝም። ስለዚህ በጣም የተማረ ሰውነቱም ከእኔ ልጅ የሆነ ታላቅ ወንድም አለኝና ከእርሱ ዘንድ ብትሄዱ ትርጉሙን ሊነግራችሁ ይችላል አላቸው። ወንድማማቾቹም ይህ ትንሹ እንደዚህ ያረጀና የደከመ ከሆነ ትልቁማ ምን መናገር ይችላል? እንዲያው መንገድ መጥቶን እንመጣ እንደሆነ ነው እንጂ ብለው ሄዱ። በደረሱም ጊዜ ያ ታላቅ የተባለውን ወንድም ገና ያልቀና ወይፈን ሲገርፍ አገኙት። እነርሱም እንደተለመደው የመጡበትን ጉዳይ ዘርዝረው ካስረዱ በኋላ ችግራቸውን የሚያስወግዱበትን ብልሃት እንዲነግራቸው ለመኑት። ነገሩን ሰምቶ በልቡናው ገምቶ አውጥቶና አውርዶ ወገኖቼ ይሄ ነገር ሚስጥሩ የረቀቀ ስለሆነ ለታላቅ ወንድሜ እንጂ ለእኔ የሚገለጽ አልሆነም። ስለዚህ ፈልጋችሁ ንገሩት ስላላቸው ትንሹ በማርጀቱ ትልቁ ወይፈን እየገረፈ በማቅናቱ እየተደነቁና እየተገረሙ አንጋፋ ወደ ሆነው ዘንድ ሄዱ። ይሄኛውም ግልገል በቅሎ በልጓም ይዞ ሲገር አገኙት። ለዚህ ለሶስተኛው ሊቅ ስለ ወንድማማቾቹ የተገላቢጦሽ እርጅና መደነቃቸውን ጨምረው ያመጣቸውን ሁኔታና ችግራቸውን ዘርዝረው ገለጹለት። ጉዳዩን በሙሉ ካዳመጠ በኋላ አባታቸው በጣም ብልህ ሰው ኖሯል በማለት የተናዘዘው መልካም ነገር ነው ብሎ ንግግሩን ቀጠለ።
ያ አርጅቶ ከመሬት መነሳት አቅቶት ያያችሁት ትንሹ ወንድሜ ነው። ለቤት ለንብረት ከደረሰም ወዲህ ቢሰራ ጠብ አይልለትም። በሕፃንነቱ እናትና አባቱ ሞተውበት በሰው ቤት ሲንገላታ የሰው ፊት እንደ እሳት ሲጠብሰው ከአንዱ ወደ አንዱ ቤት ሲል ያደገ ሰው ነው። ደግሞ በዚህ ላይ ብዙ ልጆች ወልዷል። እነዚህም የሚበሉት ምግብና የሚለብሱት ልብስ የተቸገሩ ባለቀሱበት ቁጥር በእድሉ ስለሚያዝን ከልጆቹ ጋር ስለሚሰቃይ እንባው ፊቱን ጣፊ ያስመስሉበታል። ጠዋትም ነጋ አልነጋ ብሎ ነጠላውን ለልጆቹ አልብሶ እሱ ትንሽ የበግ ሌጦ ትከሻው ላይ ጣል አድርጎ ማጭዱን ይዞ ብርድ እየቀፈደደው ለአንድ ባለጸጋ በሙያተኝነት ለማጨድ ይሄዳል። እርሻውም ከደጋ ላይ በመሆኑ የጥቅምት ውርጭ ከጠዋት እስከ ማታ ሲወርድበት ይውልና አንድም አምስትም ስድስትም ነዶዎች ተሰጥቶት ይመለሳል። ማታም ይህንኑ ለልጆቹ ያቀምስና በዚያው አድሮ ይውላል። ስለዚህ በችግር ተቆራምዶ በመኖሩ ይኸው እንዳያችሁት ከመሬት መነሳት አቅቶታል። ወይፈን የሚያቀናው የእሱ ታላቅ ወንድም ደግሞ ምንም እንኳ ለሰው የሚተርፍ ሀብት ባይኖረውም ራሱን ችሎ ልጆቹን እንደልባቸው አብልቶና ጠጥቶ ያድራል። ነገር ግን ግልፍተኛና ብስጩ በመሆኑ ሸብቶ ይታያል። እኔ ግን ክብርና ምስጋና ለፈጣሪ ይሁንና የእናትና የአባቴ ትዳራቸው በፈካበት ጊዜ በመወለዴ ችግር ምን እንደሆነ ሳላውቅ ወተትና ጮማ ሳይለየኝ በመንቀባረር ትምህርቴን እየተማርኩ ያደግኩ ሰው ነኝ። በቁማቸውም ደህና ጨዋ ልጅ ድረው ሀብታቸውን ከፍለው ሰጥተውኝ እንደ ልቤ በጌትነት ስለምኖር እንደምታዩኝ የሁለቱ ታናሽ እንጂ ታላቅ መስዬ አልታይም። አያችሁ ልጆቼ፣ ሰውን ያለ ጊዜው የሚያስረጀውና የሚያጎሳቁለው ማጣት፣ የሰው ፊት ማየት፣ መበሳጨት፣ መቋጨትና እነዚህን የመሳሰሉ ተቃዋሚዎች በውስጡ በገጠሙት ጊዜ ነው እንጂ በዕድሜ ብዛት ብቻ አይደለም። አሁንም ስለመጣችሁበት ጉዳይ እንዳስረዳችሁ ዘመዶቻችሁን፣ ጎረቤቶቻችሁን፣ የአባታችሁን ንስሐ አባትና ያናዘዙትን ሽማግሌዎችም ሰብስባችሁ ከወላጃችሁ መቃብር ዶማ ይዛችሁ ተገኙ።